ጋሚ እሺ አይ እንኳን አደረሳችሁ ምን ያስፈልጋል በፈቅደው ነው እለፉ ፈቅደው ወደው ነው እንጂ ካለ ፈቃዳቸው እና ያደረኩ አይደለም በነገራችሁ ላይ እንዲሳቀቁም አይደለም ይሄ ችግር አብሮን የሚቆይ አይደለም ጥለነው የምናልፈው ነው ምስጋና ነው በአጋጣሚ ሁለት ልጆች አላት ሙሉ አንደኛው 5 አመቱን አልፏል አላዛር አው ያለ የተማረ አይደለም ግን ማገዝ የሚችል ሰው ቢያግዘው ነው እርግጥ ነው ነፃ ትምህርት በዚህ ዓለም ገና ኦሮሚያ ትምህርት ቤት ይማራል ቋንቋውን አለመቻሉ ነው በአጋጣሚ እንኳን አደረሳችሁ ለአገዙሽ ለረዱሽ ወገኖቼ እንኳን አደረሳችሁ ማለት ይቻላል ይሄው እኮ የረዱሽ እኮ ነው የረዱሽ እኮ ነው አመስግኛቸው ያልኩሽ እኮ ነው በጨበጣ አይደለም እኮ ልጅሽ ምንድነው ነው ከተወለደ ትምህርት ቤትም አይማርም መከፍለው ስለሌለኝ ኦኬ እሱ ደግሞ ያዩሽ ግቢ ነው ተከራይተን የምንኖረው ማን ነው ስምሽ ሃይማኖት እሺ እሱ ደግሞ የኛስ በቂ አይደለም ባለቤትሽ ጥበቃ ምን ይሰራው ኑሮ በጣም ከባድ ነው እናውቃለን የሆነ ሆኖ የሰበታና አካባቢ ዳያስፖራ ማህበር እንኳን አደረሳችሁ ብለዋችሁ የተወሰነ ገንዘብ ልከውላችኋል እናመሰግናለን ብለሽ አመስግኛቸው እናመሰግናለን ከልጆቻችሁ ጋር እግዚአብሔር ይጠብቃችሁ ማለት ይችላልሽ እሺ አመሰግናለሁ ፈቅደሽ ነው ግን በፈቅደሽ ነው የቀረስኩሽ እንጂ አስገድጀሽ አይደለም ወደሽ ነው መጀመሪያ ስለነገርኩሽ አንቺ ስላልተገነዘብሽ ነው የታለ ማን ረዳሽ ስትይ ነው መሃል ላይ እሺ አመሰግናለሁ ትምህርት ቢማር የተሻለ ነገር ድጋፍ በፊት ሙሉጌታ ነው ማስተምራልሽ እሺ ሙሉጌታ አለ የነሱ አሃ ኦቲዝም ምን ያስተምራል ሙሉጌታ ሁሉም የተለያዩ ልጆች ያስተምራሉ እኮ ታዲያ ለምን አቋረጥሽው ነፃ ነው አይደል አገልግሎቱ ክፍያ ያለው 1500 ብር አሃ ከሁለት አመት በፊት ራሱ 1500 ብር እዛ ክፍያ ትራንስፖርቱ ያኔ እንደውም 5 ብር ነበር አሁን 10 ብር 15 ብር ለሱም ለኔም በቀን 60 ብር 70 ብር ነው ትራንስፖርት ማድረስ አለብሽ ራስሽ ራሴ ነኝ ማደርሰው ራሴ ነኝ የምወስደው ለዚህ እኔ ክፍያውን ስላልቻልኩ ነው ብቻ የተቀመጥኩት ለቤት ውስጥ ምን አታስተምሪውም የሆነ ነገር ሙያ ነገር እንዲሞካከር አቺም አንቺም ሙያ ነገር ምንም አልችልም እንደው ስራ እየሰራው ነው እሱን አሁን ግቢ ዘግቼበት ነው ማለት ከቤት እንዳይወጣ ከፈለክ እኔ ስራ በሚሄድ ቀን መጣ ማየት ይችላል ይሄ ያዩሽ ግቢ ታውቀዋለህ አውቀዋለሁ እዛ ነው አሁን እዛ እኔ ቤት ዘግቼበት እኔ ቀን ስራ ነው የምሰራው ማገዝ የምትፈልጉ በዚህ አጋጣሚ ትምህርት ቤት እንዲሄድላል ልጇን ማገዝ ትችላላችሁ መልካም በዓል ማመስገን ትችላለሽ በድጋሚ አሁን ሳንቲሙ ተሰጥቷል ድጋሚ አመሰግናለሁ እግዚአብሔር ይስጥልኝ ማገዝ የምትችሉና የሊ ወደ ትምህርት ቤት እንዲሄድ ፈልጋለሁ እሺ በአማካይ በወር ምን ያህል ብር ይፈልጋል እንደው ከትራንስፖርት ጋር 1500 ወራዊ ክፍያ ነው ወራዊ ክፍያ ነው ያው ማስተማር የምትፈልጉ እንደው ስፔሲፊክ እናርግላችሁ ብር በቀን 60 ብር ነው 6 ጊዜ 3 11800 በወር 1500 አለ ይሄን እንግዲህ ደምራችሁ ተጨማሪ ደግሞ የተወሰነ ነገሮችን ማገዝ የምትችሉ በወር ውስጥ እስቲ የተወሰነ ስንት ያክፍል ነው በአጋጣሚ ሱራፌል ስንት ያክፍል ነው ደህና ነህ ዝም ብሎ ነው ብሎ የሚመጣው አውራ ግን ይግባባል መጽሐፍም ማንበብ ሞክሯል አይሞክርም ዝም ብሎ ጻፍ ስንለው ይጽፋል ዝም ብሎ ይጨቀጭቃል እንደው ስዕል ምናምን አይሞክርም ይጨቀጭቃል ስዕል ጥሩ እሺ በጣም እናመሰግናለን መልካም በዓል እሺ